ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት በፕሮቴስታንት ውስጥ ነቢያት የተባሉት ላይ ጠንቋይ ቤት የሚሄዱ አሉ አልገባኝም ጠንቋይ ቤት ሄደው ነገር በጣም እየተደጋገመ ነው ስፔሻሊ እጃቸው ላይ ከሚያርጉት ቀለበት ጋር ያያይዞ ያወራንንም ሰው አው እጃቸው ላይ ያለ እቺ ዳይመንድ የምትመስል ጥቁር ወይም አረንጓዴ ወይም ቀይ ዳይመንድ የምትመስል ቀለበታቸው ላይ ያላቸው ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት አይከብድም ቄስ መናፍስት ያባረሩ እያገለገሉ ብዙ ተከታይ ያላቸው አባረው አያውቁም መናፍስት ያስጨዋሉ ይጮህላቸዋል ትንሹ መንፈስ ለትልቁ ሰው ትልቁ ልጅ ትንሿን ልጅ ወጥቶ እንደሚያስለቅስ ትልቁ አጋንንት ዛ በእነሱ በኩል ሆኖ ትንሹን አጋንንት ይቆረኩማል ሰዎችን ላሳምኖ ለማምጣት ለቆ ግን አያውቅም ይጮሃል መጮህ ይጮሃል አይለቅም ሰርነቀለገው ለውጥ አይመጣም በሽተኛ ተፈወሰ ሲሉም ተመልሶ ነው የሚሞተው ከዚህ በፊት እኮ ተነጋግረናል የኔ የሚስቴ ወንድም ሁሉ ራሱ እነዚህ ሐሰተኛ ነቢያት ድናል ብሎ መድኃኒት ተቀብሎ ምናምን ገደሉት አላልኩ እንደዛው ብዙ የገደሉት ሰዎች አለ እንደሱ ነው የሚያረጉት እንጂ ድኖ ማዕቅም አጋንንትም ለነሱ ጮሆላቸው ለቆላቸው ማዕቅም በመናፍስት እንደሚንቀሳቀሱ ደግሞ ከሚያረጉት አሁን ደግሞ ይሄ መናፍስት አሰራሩ ከምን ጋር ተያይዟል ከዚህ በፊት ስንጮ የነበረው ከኒው ኤጅ ሙቭመንት ጋር ተያይዟል በሳይኪክ ፓወር ነው ብዬ ወደ 5 መጽሔት እንዳውም ወንድማችን ሐዋርያት ታምራት ታረቀኝም በስንት ምክር ከሌሊቱ እስከ 9 ሰዓት ቁጭ ብዬ መክሬው ተው ይሄን ነገር ይሄ የመንፈስ ቅዱስ አይደለም ሳይኪክ ፓወር ተለማምዶ ነው ያመጣው ነፍሴ ከውስጤ ወጣ ትሄዳለች ይለኛል ማን ነው ታምራት ታረቀኝ አረ ትልቅ አገልጋይ ነው ቄስ ታወቀ ትልቅ አገልጋይ ነው እኮ መክሬው ነው አሁን ወደ ወንጌሉ መለስኩት እኔ ሳንዴ ስኩልም ያስተማርኩት እኔ ነኝ ደህንነትም ያስተማርኩት እኔ ነኝ ሱማ አኩርፏል በወቅቱ ብዙ አይነት ጥቃትም ሊያደርስብን እኔም ባለቤቴም ልጄም ላይም ብዙ ነገር አድርገዋል በወቅቱ ማለት ነው አሁንም ሊያረጉ ይችላሉ ከዚህ በኋላ ማረጉም የሚል ነገር የለኝም ግን ምንድነው ያልኩት እኔ በጌታም ስላሳደግኩት ይሄን ሰው እሱ መስክሯል ወጥቶ ተናግሯል በወቅቱ ይሄን ተው ወንጌል ብንሰራበትስ ነው እኮ ያለኝ በአፉ በሳይኪክ ፓወር ወንጌል አይሰራም ሰው ብናመጣትስ በዚህ አይሰራም ቄስ ከትልቅ ይቅርታ ጋር ይሄ በጣም ጥልቅ አንድ ህፃን ልጅ ወጣ አይታል ይሄንን ከተናገረች በኋላ የተለያዩ ሰዎች ሐሳብ እየሰጡ ነው ያም ከሃይማኖት ቤተሰብ ጋር ይሄ ነገር እንዴት ጥልቅ ግንኙነት የቆየ ታሪክን ያለው እየተነገረ ያለበት ሁኔታ ነው በሰፊው መረጃ አጠናክረን ይሄንን የሚመለከታቸው አካላትም እንደው ፍለፊትም አምጥተን ብናወያይ አይሻልም ቄስ ምንም ችግር የለውም እኮ ለኔ መረጃ ያስፈልገው ምን ያለፍኩበት የኖርኩበት ስለሆነ ዝም ብዬ ነው መተነትንልህ ይሄንን ያየሁትን ሌሎቹ ስላላዩት ስላልኖሩበት ያኔ አሁን እንደዚህ ብለን ሃይማኖቱንም ላለማስወቀስ ለፕሮቴስታንቱም ለወንጌል አማኙ ለመጠንቀቅ ብለን እየሸፋፈን ነበር የመጣ ነው አሁን ግን ራሱ እየተገለጠ ስለመጣ የምትሸፍነው አይነት አይደለም አብዛኛው በሳይኪክ ፓወር ነው በኤነርጂ ነው ይሄ ምንድነው ፖዚቲቭ ኤነርጂ ኔጌቲቭ ኤነርጂ ያሉ የሚሉት ቻናሊንግ የሚሉት ቻናሊንግ ነው አሁን ለምሳሌ ነፍሴ አልጋ ይዤ ነው ማድረው አለ አርጋ ራሱ ነኝ በ50 ሺህ ብር የገዛውለት 110 ሺህ ብር ሰጥቼው ከዛ ይደግዛ አልኩት ይሄ እንደ መጅሊስ ወደ መሬት የሚጠጋ ማለት ነው ለምንድነው አልጋ ይዤ ነው ማድረው ሊጥለኝ ነው አለ እንደዚህ በቃ እየተሰቃየው እየተቃጠልኩ ምናምን ባለበት ባጣራ ይሻላል የደውልለታለው አውቃለሁ አምጣው እኔና እሱ ቁጭ ብለን ይሄው ባለቤቴም አለች እሱ የነገረንን ሁሉ በነገረን ሰመን ይሄን ተው ብዬ ነው የመከረው እንዶቂስ ከትልቅ ይቅርታ ጋር ወይ መጨረሻ ጥያቄ ትንሽ ይሄንን ስለተናገርኩ ይኸውልህ አሁን ሰሞኑን እንደዚህ አይነት ነገር ስናገር ያሰድቡኛል ድሮ አሰድበውኛል ቁጭ ብሎ አንተና እኔ የምናቀው ሚዲያ ቁጭ ብሎ ነው የሰደበኝ እንደዚህ 60 ሺህ ብር ተሰጥቶት ልጁ ማለት ነው አሁንም እንደዚህ ሰሞኑን አንዱ ገንዘብ ጠይቆኝ ነበር ማለት እንደዚህ ለምን ተሰደብከኝ ብዬ ስደውልለት አንተም ከከፈልከኝ መልሼ ያሞግዛለሁ ምን ችግር አለው ነው ገንዘብ ከፍለው ሁሉ ያሰድቡሃል አሁን የክፍያ ነገር ነው ማለት በቃ ከፍለው በቃ ሚዲያ ላይ ወጣና አጥረግርገው ይሉሃል እነዚህ ወንጌልም ምንም ኃላፊነትም የሌላቸው ምን የሌላቸው ስምን ያጠፋሉ እንትን ይላሉ የስም ማጥፋት እንኳን ማንንም አይፈራም የነሱ እንደዚህ አይነት አሉ ይሄ ምንድነው አሁን ይሄን ስለተናገርኩ ራሱ የሚከተሩ ሰዎች አሉ እዚህ ዘይት እየቀቡ እየሸጡ ይሄ መጽሐፍ ቅዱስ ዘይት ሽጥ ብሎ አያዘ ውሃ እየቀቡ እየረጩ ኤቲኤም ካርድ እየሸጡ ሐሰተኛ ነቢያት ሞልተው የለ እንደኛ ውስጥ ምንድነው ይሄ ለገንዘብ ብለው ለጥቅም ብለው ለሰርቫይቫል ብለው እኛ ውስጥ ፈጠሩ ያ ብቻ አይደለም መናፍስትም ያለባቸው ሰዎች አሉ